ይህን በረከት አመን ብላችሁ ተቀብላችሁ ለሌሎች ሼር አድርጉ። በምድር መካን አትሁኑ፣ የምትጨነገፉ አትሁኑ። በስራ በአገልግሎት በፋይናንስ በማንኛውም ነገር የምትጨነገፉ አትሁኑ። የበላይ እንጂ የበታች አትሁኑ። ቀንድ እንጂ ጅራት አትሁኑ። የተነሳክ እንጂ የወደክ አትሁኑ። ብዙ ሰው ካንተ የሚበላው ለብዙዎች የምትሰጥ ሰጪ ሁን እንጂ ተቀባይ አትሁን። ለብዙዎች የምታከፋፍል አከፋፋይ ሁን እንጂ ለማኝ አትሁን። ይሄን በረከት አሜን ብላችሁ ተቀብላችሁ ለምትወደው ጓደኛ ይሄን በረከት ሼር አድርገው። ሰላም የጌታ ጸጋና ሰላም ይብዛላችሁ ቅዱሳን በሙሉ። እኔ ወንድማችሁ ነብይ ዮሐንስ ነኝ። ዛሬ አንድ ማስታወቂያ ይዤላችሁ መጥቻለሁ። በወላይታ ሶዶ ያለው መንፈሳዊ ፕሮግራም መደበኛ ፕሮግራም ልነግራችሁ ዛሬ መጥቻለሁ። ብዙዎች መደበኛ ፕሮግራም መቼ ነው የምትሉ ዞትር ሮብ ከቀኑ 6 ሰዓት ጀምሮ እስከ 12 ሰዓት አለ። ዞትር ይሁድ ከቀኑ 7 ሰዓት ጀምሮ እስከ 12 ሰዓት አለ። እንዲሁም አንድ ለአንድ ጸሎት መካፈል እፈልጋለሁ፣ በግል አንተ ማግኘት እፈልጋለሁ የምትሉ ሰዎች ዞትር ሰኞ አለ ከ12 ሰዓት ጀምሮ እስከ 6 ሰዓት ማለት ነው። ሁላችሁም መታችሁ ይሄን ጸጋ መካፈል ትችላላችሁ። የፕሮግራሙ ቦታ ወይ አድራሻ ማታውቁት ወላይታ ሶዶ ፋና ቀበሌ ቡና ቀምሻ ጎን ኮካኮላ ማከፋፈያ ከኤግዞዳስ ኮሌጅ ወደ ላይ በኩል ኮካኮላ ማከፋፈያ ፊት ለፊት ታገኛላችሁ። ከላይ የምትመጡት ከቄራ ወደ ታች በኩል ጉሊቲ ግቢት ጀርባ ኢፎይታ ክሊኒክ ፊት ለፊት ታገኛላችሁ። ለሁላችሁም በበቀልና በኃይል ይጸልያሉ። ነገራችሁ ባልቆየ ቅርብ ጊዜ በታምራት ወደ እጃችሁ ይገባል። የሰማይ አምላክ ያከናውናል። እኛም እንጸልያለን፣ ታምራቶችና ድንቆች ይሆናል። ሁላችሁም እንዳትቀሩ ተጋብዛችኋል። በዚህ አጋጣሚ ነገ ይሁድ ከቀኑ 7 ሰዓት ጀምሮ እስከ 12 ሰዓት የሚቆይ ታላቅ መንፈሳዊ ፕሮግራም ይኖራል። ነገ ነሐሴ 3 ዕለተ እሁድ ከቀኑ 7 ሰዓት ጀምሮ እስከ 12 ሰዓት ሁላችሁም ተጋብዛችኋል። በነገው ቀን እግዚአብሔር የእናንተን በረከት የዋጣውን ቤልን ይቀጣል፣ በረከታችሁ ይተፋል። ለሁላችሁም እጅ በመጫን ጸልያለሁ። መንፈስ ቅዱስ ታላላቅ ታምራቶችን ያደርጋል። ሁላችሁም እንዳትቀሩ ተጋብዛችኋል። ወዳችኋለሁ። ይሄን ቪዲዮ ለብዙ ሰው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ከኛ ጋር ወንጌልን አገልግሉ። ተባረኩ። ሻሎም